ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ እንደተለመደው በዛሬው ዕለት ደግሞ የአማርኛ ፊደላትን በእንግሊዘኛ እንዴት ማንበብና መጻፍ እንደምንችል በዚሁ ቪዲዮ አጠርና ምጥን አድርጌ ይዤላችሁ ቀርቤያለሁ። እንግዲህ ለጀማሪዎች በሚል እንግሊዘኛን ማንበብ ለምትፈልጉ መለማመድ ለምትፈልጉ ይህንን ቪዲዮ ለእናንተ ይሆናል በማለት ይዤላችሁ መጥቻለሁኝ። ስለዚህ ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ለመላው ዓለም ተደራሽ እንዲሆንና መማር ያልቻሉ ዜጎቻችን በያሉበት መማር እንዲችሉ እንዲዳረስ ሰብስክራይብ በማድረግ እንድትተባበሩ ስንል እናሳስባለን። ከዚህ በመቀጠል ደግሞ ቪዲዮ በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች ማህበራዊ ሚዲያዎች ላይ በመደወል በኦንላይን መማር ትችላላችሁ። ይህ ቪዲዮ ያልገባችሁ ደግሞ በኮሜንት ላይ ማስቀመጥ እንደምትችሉና ጥያቄያችሁን ኮሜንት ላይ ማስቀመጥ እንደምትችሉና ምላሻችሁንም እንደምንመልስ ቃል እየገባሁ ቀጥታ ወደ ትምህርታችን እናመራለን። እሺ እንግዲህ ከዚህ ጋር የምታዩት የአማርኛ ፊደል ሀ ነች። የአማርኛ ፊደል ሀ በእንግሊዘኛ የትኛዋ ኮንሶናንት ሌተር ወይም ተነባቢዋ ማነች፣ አናባቢዋ ቫወሏስ ማነች የሚለውን ግልጽ በሆነ እንማማራለን። አብራችሁ ይቆዩ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ይላል ከዚህ ጋር። አሁን እዚህ ጋር ሀ ሲል የሀ ተነባቢውን ደግሞ ኮንሶናንት ሌተር ኤች ነች። ኤች ሶ የኮንሶናንት ሌተር ኤች ከሆነች ሀ ስንል የምንጠቀማት ቫወል ሌተር ደግሞ አናባቢዋ ማነች? ኤ ነች። ሶ ኤች ኤ ብለን እንጽፋለን ማለት ነው። ኤች ኤ ብለን እንጽፋለን። ሀ ብለን እናነባለን። ሁ ስንል ደግሞ ኤች ዩ ብለን እንጽፋለን። ሁ ብለን እናነባለን። ሶስተኛን ደግሞ ሂ ኤች አይ ብለን እንጽፋለን። ሂ ብለን እናነባለን ማለት ነው። ሀ ስንል ኤች ኤ ብለን እንጽፋለን። ሄ ስንል ደግሞ ኤች አይ ኢ። ህ ስንል ደግሞ ኤች ብቻ። ሆ ስንል ኤች ኦ ብለን እንጽፋለን ማለት ነው። እሺ ቀጣይ ለ ብለን ስንጽፍ ደግሞ ኤል ኢ። ሉ ስንል ኤል ዩ። ሊ ስንል ኤል አይ። ላ ስንል ኤል ኤ። ሌ ስንል ደግሞ ኤል አይ ኢ። ል ስንል ኤል ብቻ። ሎ ስንል ደግሞ ኤል ኦ ብለን እንጽፋለን። እሺ መ ስንል ደግሞ ኮንሶናንቷ ኤም ነች። ኤም ኢ። ሙ ስንል ኤም ዩ። ሚ ስንል ኤም አይ። ማ ስንል ኤም ኤ። ሜ ስንል ኤም አይ ኢ። ም ስንል ኤም ብቻ። ሞ ስንል ኤም ኦ ብለን እንጽፋለን ማለት ነው። እሺ ሌላ ሰ ብለን ስንጽፍ ኤስ ኢ። ሱ ኤስ ዩ። ሲ ኤስ አይ። ሳ ኤስ ኤ። ሴ ኤስ አይ ኢ። ስ ኤስ ብቻ። ሶ ስንል ደግሞ ኤስ ኦ ብለን እንጽፋለን ማለት ነው። እሺ ሌላ ቀጣይ ረ ስንል አር ኢ። ሩ ስንል ደግሞ አር ዩ።
ሪ ስንል አር አይ፣ ራ ስንል አር ኤ፣ ሬ ስንል አር አይ ኢ፣ ር ስንል ደግሞ አር ብቻ፣ ሮ ስንል አር ኦ ብለን እንጽፋለን ማለት ነው። ከዛ የመጨረሻ ሸ ስንል እንግዲህ የሸ ኮንሶናንት ኤስ ኤች ናቸው ሁለቱም ሌተሮች ማለት ነው። ኤስ እና ኤች የሸ ኮንሶናንት ሌተሮች ናቸው ወይም ደግሞ ተነባቢዎች ናቸው። ከዛ ቫወል ሌተር ስንጨምርበት ሸ ስንል ኤስ ኤች ኢ፣ ሹ ስንል ኤስ ኤች ዩ፣ ሺ ስንል ኤስ ኤች አይ፣ ሻ ስንል ኤስ ኤች ኤ፣ ሼ ስንል ኤስ ኤች አይ ኢ፣ ሽ ስንል ኤስ ኤች ብቻ፣ ሾ ስንል ኤስ ኤች ኦ ብለን እንጽፋለን ማለት ነው። እሺ እንግዲህ ውድ ተመልካቾቻችን በዚሁ መሰረት ሌሎቹንም ማንበብና መጻፍ የምትችሉበት ይሆናል። ሌሎችንም በሌላ ቪዲዮ ይዤላችሁ ቀርባለሁ። የዛሬው ቪዲዮን ከዚህ ላይ አጠናቅቃለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ